ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ የትኩስ መረጃ ሁለት ቤተሰቦች እንደምናላችሁ በያላችሁበት የዓለም ጫፍ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ እንዲበዛ ዘወትራዊ ምኞታችን ነው። ዛሬም እንደተለመደው በአዲስና ሰበር መረጃ ወደ እናንተ መጥተናል። በዛሬው መሰናዳችን ደግሞ ድምፃዊ አንዱዓለም ጎሳ በዛሬው ዕለት በፍርድ ቤት በነበረው ውሎ ምን ተፈረደበት፣ የፍርዱ ሂደትስ ምን ይመስላል፣ ከፍርዱ በስተጀርባ ደግሞ የሚነሱ አንዳንድ አዳዲስ ጉዳዮች አሉ። እነሱን እየቃኘን አብረን እንቆያለን። ከዚህ ጋር በተያያዘ ደግሞ ድምፃዊው ስለ ቀነኒ አሟሟት የተናገረውንም ጭምር ሙሉ መረጃ ስላለን በስፋት የምናስመለክታችሁ ይሆናል። እናንተም እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጠየቅን በቆይታችሁም ታዲያ ትኩስ መረጃ ሁለትን ሰብስክራይብ፣ ሼር እንዲሁም ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ የደወል ምልክቷን በመጫን ትወዳጁን ዘንድ በአክብሮት እየጠየቅን እናንተም ደግሞ በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየት በታች በኮመንት መስጫው ስር ጻፉልን እያልን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታ። የቀነኒ ህይወት ካለፈበት ዕለትና ሰዓት አንስቶ ድምፃዊ አንዱዓለም ጎሳ በፖሊሶች ቁጥጥር ስር ሆኖ ምርመራ እየተካሄደበት እንደነበረ ይታወቃል። ዛሬ ፍርድ ቤት በዋለው ችሎትም ምን ተፈረደበት፣ የፍርድ ሂደት ውስጥ ምን ይመስላል የሚለውን እኛ በጥቂቱ እናስቃኛቸዋለን። እንደሚታወሰው የዛሬ ሳምንት ገደማ የድምፃዊው ጓደኛ የሆነ አንድ ግለሰብ ድምፃዊውን ሄጄ አናግሬው ነበረ፣ ስለ ልጅቷም አሟሟት ይህንን ብሎኛል ሲል የተናገረውንም በቪዲዮን ጭምር በጥቂቱ እናስቃኛቸዋለን። ቀነኒ ከሞተች ሳምንታትና ቀናት ተቆጠሩ። በዚህ ሁሉ ሳምንታት ውስጥ ፖሊስ ምንም የደረሰበት አንዳችንም የሆነ የምርመራ ውጤት አላሳወቀም ነበረም። ዛሬ ላይ ግን ፍርድ ቤት በቀረበው ወቅት ፖሊስ ያለው ቃል ምንድን ነው? የፖሊሶቹስ ምላሽ ምን ነበረ? ስለ ቀነኒ አዲስ የተገኘ መረጃ ምን አለ? ስለ አሟሟቷ ድምፃዊ አንዱዓለም የመጀመሪያ ተጠርጣሪ ሆኖ በፍርድ ቤት ቢቀርብም ቀነኒ ከሞተች ቀናትና ሳምንታት ተቆጥረዋል። አሁንም ግን ምንም ፍርድ አልተገኘላትም። የቀነኒ ነፍስ አሁንም ከመቃብሩና ፍትህ ፍትህ እያለ ትጮኻለች። የቤተሰቦቿም ጉዳይ አሁንም አሳሳቢ ሆኗል። ቤተሰቦቿ እስካሁን ልጃችን ራሷን አጥፍታለች ብለው አናምንም ይላሉ። ፍርድ እንፈልጋለን፣ ፍትህ ይሰጠን ብለው አሁንም እየጮሁ ይገኛሉ። ነገር ግን ፖሊስ እስካሁን ይህ ነው ብሎ ያወጣው አንዳችን መረጃም አልነበረም። ነገር ግን ፖሊስ እያጣራው ነው። በዚህ ጉዳይ ላይ እኔ ትክክለኛውን መረጃ እስክሰጥ ድረስ ከሌሎች የምሰሟቸውን አሉባልታዎች ሆኑ ሐሰተኛ መረጃዎችን አትቀበሉ ብሎ ለህዝቡ ወጥቶ ተናግሮ ነበር። ነገር ግን አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ድምፃዊ አንዱዓለም ጎሳ ቀነኒን እንዳልገደላትና ከቀነኒ ጋር ምንም ግጭት ውስጥ እንዳልነበሩ ሰላም እየኖሩና የዛንም ዕለት በሰላም ውለው ቤት እንደገቡ እሱ ከጓደኞቹ ጋር የኮንሰርቱን ድግስ ለማዘጋጀት እየተዘጋጀ ነበረ። እሷም ለልደቷ ፎቶ ልትነሳ ፎቶ ቤት ነው ያለችው ሲል ጓደኛው ተናግሮ ነበረ። የድምፃዊ አንዱዓለም ጎሳ የልብ ጓደኛ ነኝ የሚል አንድ ግለሰብም ባሳለፍነው ሳምንት በፖሊስ ጣቢያ ሄጄ ድምፃዊ አንዱዓለም ጎሳን አግኝቼው ነበረ። ስለ አሟሟቷ የነገረኝን ስሰማ እጅግ አዘንኩኝ አለ። ስለ አሟሟቷ እንዲህ ሲል ነበረ የነገረኝ። በሰዓቱ እኔ ከስራ ስገባ ቤት ውስጥ ትንሽ ተጨቃጨቅን። በሰዓቱ በረኪና እጠጣለሁ ብላ ስትይዝ እከለክላታለሁ ብዬ ወዲያው ከልክያት ስመለስ፣ ነገር ግን እሷ ዞር ስል ወድቃኔ ተሰማኝ። በዛ ሰዓት ምን እንደተፈጠረ እኔ ራሱ አላቅም ይላል ድምፃዊው። ነገር ግን ትልቅ የሆነ ነገር ሲወድቅ ተሰማኝ። ወዲያውኑ ከዛ በኋላ የነበረውን ማስታወስም ይከብዳል ሲል ለጓደኛው መልእክቱን እንዳስተላለፈ ጓደኛው ወጥቶ ላይቭ ቲክቶክ ላይ ሲናገር ተመልክታችኋል። አሁንም ግን የቀነኒ ፍትህ አልተገኘም። ቀነኒ አሁንም ፍትህን ትፈልጋለችና ቤተሰቦቿን ፍትህ ይፈልጋሉ። የልጅቷ ደም በነጻ ፈሶ መቅረት የለበትምና ፍትህ እንዲሰጣት አሁንም ሁሉም እየተማጸኑ ይገኛሉ። ነገር ግን ፖሊስ በዚህ ጉዳይ ምንም አይነት ማብራሪያም ሆነ መግለጫ እስካሁን ድረስ አላወጣም። ነገር ግን ዛሬ ድምፃዊ አንዱዓለም ጎሳ ፍርድ ቤት ቀርቦ ነበረ። ፍርድ ቤት በቀረበበት ወቅትም ፖሊስ ምርመራዬን አልጨረስኩም፣ ምርመራዬን እንድቀጥል ተጨማሪ ቀናት ያስፈልጉኛል ሲል ፍርድ ቤቱን ጠይቋል። ዛሬ በነበረው የፍርድ ቤት ውሎም ፖሊስ ተጨማሪ የምርመራ ቀናትን ጠይቋል። አሁን ግን ብዙዎችን እያነጋገረ የሚገኘው ጉዳይ ደግሞ ፖሊስ ለምንድነው ምርመራውን እንዲያዘገይ ያለው? የልጅቷን እውነት ደብቆ ለማስቀረት ታስቦ ነው እያሉ ብዙዎች እየተከራከሩ ይገኛሉ። ነገር ግን ፖሊስ ምርመራዬን አጠናክሬ እንድቀጥል እስካሁን ያገኘሁት መረጃ ድምፃዊ አንዱዓለም ጎሳን ለመክሰስ በቂ አይደለም፣ ምርመራዬን አጠናክሬ እንድቀጥል ተጨማሪ ቀናት ይሰጠኝ ሲል ፍርድ ቤቱን ጠይቋል። ፍርድ ቤት ዛሬ በዋለው ችሎትም ድምፃዊ አንዱዓለም ጎሳን ለቀጣይ ቀጠሮ ቀጥሮታል። ፖሊስን ለተጨማሪ 14 ቀናት የምርመራ ቀናት ተሰጥተውት ምርመራውን አጠናክሮ እንዲቀጥል ተፈቅዶ ተፈቅዶለታል። ነገር ግን የድምፃዊው ጠበቃ ዛሬም ዋስትና ቢጠይቅ የዋስትና መብቱ ሳይጠበቅለት ቀርቷል። ምክንያቱም ደግሞ ፖሊስ ድምፃዊው ከወጣ መረጃ ያጠፋብኛል፣ መረጃ ያሸሽብኛል በማለት ለድምፃዊው የዋስትና መብቱን ከልክሎታል። ፍርድ ቤቱም ለቀጣይ ቀጠሮ
ፖሊስ ማረጃ አጠናክሮ እንዲመጣ ትዕዛዝ በመስጠት የዛሬው የፍርድ ቤት ችሎት በዚህ ተጠናቆ ነበረ። ነገር ግን አሁን ብዙዎችን እያነጋገረ የሚገኘው ጉዳይ ለምንድነው ፍርዱ እንዲህ እየዘገየ ያለው የሚለው አሁንም ብዙዎችን እያከራከረ ያለ ጉዳይ ሆኗል። ከፍርዱ በስተጀርባ አንድ የምንሰማው ድብቅ የሆነ ሚስጥር ሊኖር እንደሚችል፣ ስለ ቀነኒ አሟሟትም ደግሞ አዲስ መረጃን ፖሊስ አውጥቶ ምናልባት ድምፃዊ አንዷለም ጎሳን ነፃ ለማድረግ እየታሰበ ነው። አሁን ላይ ብዙዎች ሀሳብ እያነሱ የሚገኙት ድምፃዊ አንዷለም ጎሳን በነፃ ለማሰናበት ታስቦ የፍርድ ሂደቱን እያዘገዩና ህዝቡን አረሳስተው ድምፃዊ አንዷለም ጎሳን በነፃ ለማሰናበት ታስቦ ነው እያሉ ብዙዎች ሀሳባቸውን እየሰጡም ይገኛሉ። ከዚህ ቀደም እንደሚታወሰው ድምፃዊ አንዷለም ጎሳ ባለስልጣናቶቹ ቅርቡ ናቸው ተብለውለታል። እንደሚታወሰው አልበሙንም ጭምር በመንግስት በጀት የሚያሳትም ብቸኛው የሀገራችንን ዘፋኝ ነው ሲሉ ብዙዎች ይከራከራሉ። ነገር ግን አሁን እዚህ ጋር ብዙዎችን እየግራ ያስባለው ነገር ድምፃዊ አንዷለም ጎሳን እየረዱት ያሉት ባለስልጣኖች እነማን ናቸው የሚለው አሁንም የብዙዎቻችን ጥያቄ ነው። ያሞኔ ግን የቀነኒ ነፍስ አሁንም ፍትህ ትፈልጋለች እና ፍትህ ለቀነኒ፣ ፍትህ ለቀነኒ፣ ሁላችሁም ፍትህ ለቀነኒ እያላችሁ በታች በኮመንት መስጫው ስር ጻፉልን። አሁንም የቀነኒ ቤተሰቦች ፍትህ ለልጃችን፣ ፍትህ ለልጃችን ብለው እየጮሁ ይገኛሉ። ልጃችን ራሷን አጥፍታ ነው ብለን መቼም አናምንም፣ ልጃችን ተገላ ነው እያሉ ይገኛሉ እና ፍትህ እንዲሰጣቸው ሁሉም የሚመለከተው አካል በዚህ ጉዳይ ላይ እንዲሰራ ለማለት ያክል ነው። ከዚህ በመቀጠል ደግሞ ጓደኛው የተናገረውን በጥቂቱ እናስቃኛችሁና ተመልሰን እንገናኛለን። መልካም ቆይታ። የልብስ ማጥቢያ በረኪና ነው ላርጎ የሚባል ቾብላ ጥላት ወጣለች መጀመሪያ። ከዛ ከሜታ ቤት ተከትሏ ሲሄድ ልጠጣ ነው ላርጎ ይበል እንጂ አይሲንክ ላርጎ ሳይሆን በረኪና ይመስለኛል። እንደሷ ይለያያል። ባዘ ያ መርዝ ያ ሶዳ ነው። ልጠጣ እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው። እየወደቀ ነገር ነው የሰማሁት ነው የሚለው እሱ። ሶር ብሎ ወደዛ ሲገባ ኦልሬዲ የለችም የሚል ነገር ብለኛ የነገረን ነገር። ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራትም ይከብዳል። ወደ መሬት ካረፈች በኋላ ወረዱ ሁሉም ሰዎች። ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደማይሆን ታውቃላችሁ። ከዛ ልጅቷን አፋፍሷት በሱ መኪና ከታች የነበረ ግራውንድ ላይ እሱ ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው። የእሱ መኪና እየነዳ ሄዱ። ሁላችንም ከዛ የሰማ ነው ከዛ ባለ ነገሮችን የሰማ ነው እና ሄድ ነው። ከዛ ሹፌሩ ያደረሳቸው ኦልሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሰው ወርቆ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም። ያው ሹፌሩ ያደረሳቸው መኪናውንም እሱ ካዝና ከፋች ነኝ ብሎ እዛው ነው ተለሄደው። እሱንም ፖሊስ ይዞት ሄደ። ከዛ በኋላ ነው ሁላችንም የደረስነው። ሌሎች ሰዎች የመጡት። እንግዲህ ውድ ተመልካቾቻችን የተናገረውን ሰምታችኋል። ምን ያህል ታምኑበታላችሁ? ሀሳብ አስተያየታችሁን በታች በኮመንት መስጫው ስር ጻፉልን። እኛ ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበረ። ቀጣይ በቀነኒ ሞት ሆነ በአንዷለም ፍርድ ላይ የሚወጡ አዳዲስ መረጃዎች ካሉ ተከታትለን የምናቀርብ ይሆናል። እናንተም እስከዛው ቻናላችንን ሰብስክራይብ ማድረግ እንዲሁም ደግሞ ዘውትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ የደወል ምልክቷን በመጫን ተወዳጁን ዘንድ በአክብሮት እየጠየቅን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ